ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች ከኦሮሚያ ሚዲያ ኔትወርክ ዕለታዊ ዜና እናሰማለን ከዜናዎቹ ጋር አወል ቃሲም በትናንትናው ዕለት 9 የፖለቲካና ወታደራዊ ኃይሎች የብልጽግና ስርዓትን በማስወገድ የሽግግር መንግስት ለማቋቋም የሚያስችል ሁኔታ ለመፍጠር ያለመ የፌደራሊስትና ኮንፌደራሊስት ግንባርን ያቋቋሙበትን የፍርሚያ ስነ ስርዓት አካሄዱ የኦሮሞ ነጻነት ሰራዊትና ህወሓትን ጨምሮ የብሔር ብሔረሰቦች ኃይሎች በስምምነቱ ተሳትፈዋል ሙሉ ዘገባውን ነስረዲን ሁሴን እንደሚከተለው አዘጋጅቶታል በኢትዮጵያ እየተካሄደ ያለው ጦርነት አመት መምላቱን ተከትሎ የጦርነቱ መራዘም ከፍተኛ ጭንቀትን ፈጥሯል በአንጻሩ የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ለድል መቃረባቸው በመነገር ላይ ይገኛል ያም ሆኖ በአገሪቱ የሰላም አማራጭ መጥፋቱ አብይ አህመድ ለሰላማዊ ትግል ፍቃደኛ ሳይሆን መቅረቱና ጦርነቱ ወደ መሃል አገሪቱ መጠጋቱ ብዙዎች ከአብይ አህመድ በኋላ የአገሪቱ ጣፋንታ ምን ይሆናል የሚል ጥያቄን እንዲያነሱ አድርጓል በትናንትናው ዕለት ለአገሪቱ ህዝብ አንድ እርምጃ ወደፊት ነው ተስፋም ይሰጣል ብለን እናስባለን ያሉ 9 የኢትዮጵያ የፖለቲካ ኃይሎች በዋሽንግተን ዲሲ በመሰባሰብ የኢትዮጵያን የሽግግር መንግስት ለማቋቋም የሚያስችል ሁኔታ ለመፍጠር ያለ ገደብ ትብብር ለመስራት ስምምነት ተፈራርመዋል በዋሽንግተን ዲሲ የተለያዩ ዓለም አቀፍ ሚዲያዎች በተገኙበት የኦሮሞ ነጻነት ግንባርና ህወሓትን ጨምሮ በዋሽንግተን ዲሲ የተለያዩ ዓለም አቀፍ ሚዲያዎች በተገኙበት የኦሮሞ ነጻነት ሰራዊትና ህወሓትን ጨምሮ የተለያዩ 9 የብሔር ብሔረሰቦች ተወካይ የፖለቲካ ድርጅቶችን ያካተተ የሽግግር መንግስትን ማቋቋም ዓላማው ያደረገ ግንባር ተቋቁሟል የተቋቋመው የፌደራሊስት ኮንፌደራሊስት ግንባር በጋራ የሚሰራ የፖለቲካና ወታደራዊ ዝም ይኖረዋል ተብሏል በኦሮሞ ነጻነት ሰራዊትና በትግራይ ኃይሎች መካከል የተደረገ ስምምነት ተቀጥላ ነው የተባለለት ይህ ስምምነት የትግራይ ነጻነት ግንባር የኦሮሞ ነጻነት ግንባር ሰራዊት የጋምቤላ ነጻነት ግንባር የቅማንት ህዝብ ንቅናቄ የአፋር መከላከያ ኃይል የአገው መከላከያ ኃይል የሲዳማና የሶማሌ ፖለቲካ ኃይሎችን ያካተተ ነው በስምምነቱ ወቅት የተለያዩ ግለሰቦች የመጡበትን ድርጅት በመወከል ለሚዲያዎች መግለጫ ሰጥተዋል የሶማሌ ኃይሎችን በመወከል የተገኘው መሐመድ ኡጋስ መሐመድ የሚቀጥለው እርምጃችን ትግላችንን በመቀናጀት አብይ አህመድን በኃይል አሊያም በድርድር በማስወገድ የሽግግር መንግስትን ማቋቋም ነው ብሏል የትግራይ ኃይል በመወከል የተገኙት የቀድሞ የህወሓት ኢህአዴግ ባለስልጣን የኢትዮጵያ በአሜሪካ አምባሳደር ብርሃነ ገብረክርስቶስ ናቸው የትግራይ ኃይሎችን በመወከል የተገኙት የቀድሞ የህወሓት ኢህአዴግ ባለስልጣን በአሜሪካ የኢትዮጵያ የቀድሞ አምባሳደር ብርሃነ ገብረክርስቶስ ናቸው አቶ ብርሃነ ስለ ጥምረቱ አስፈላጊነት ሲናገሩ በአብይ አህመድ እጅ የተፈጠረውን አስከፊ የኢትዮጵያ ሁኔታ ማብቃት ነው የምንፈልገው ብለዋል ብርሃነ አክለውም የተቋቋመው ኃይል በራሱ የሽግግር መንግስት ለማቋቋም ሳይሆን ሁኔታዎችን በማመቻቸት መሆኑን በአጽንኦት መናገር ፈልጋለሁ ብለዋል የኦሮሞ ነጻነት ሰራዊትን በመወከል የተገኙት ወጣቱ ቃል አቀባይ ኦዳ ተርቢ ለመጀመሪያ ጊዜ በምስል ቀልበው ለሪዮተርስ በሰጡት አስተያየት አብይ አህመድን ለማስወገድ የተባበረ ግንባር የስምምነት ፍርሚያ ስነ ስርዓት ላይ እንደሚገኙ በመግለጽ ዓላማችን አብይን በማስወገድ የሽግግር ሂደትን መፍጠር ነው ብለዋል ኦዳ ተርቢ አክለውም ሂደቱ የመጀመሪያ እርምጃ ነው ያሉ ሲሆን የኢትዮጵያን ህገ መንግስት አክብሮ የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብት አክብሮና ያለ ገደብ በትብብር አብይን ለመጣል መስራት ከተስማሙባቸው ነጥቦች መካከል መሆናቸውን ተናግረዋል ያለ ገደብ በትብብር እንደሚሰሩ የገለጹት እነኛ ኃይሎች ገዢው መንግስት በድርድር አሊያም በኃይል ከስልጣን እንደሚያስወግዱ ቃል ገብተዋል ኦዳ ተርቢ ከጥምረቱ በፊት ለብሉምበርግ በሰጡት አስተያየት አንዳንድ ኃይሎች ከአብይ አህመድ ውድቀት በኋላ የአገሪቱ የሰላም ሁኔታ እንደሚያሳስባቸው እንረዳለን በማለት ስርዓቱ እየወደቀ በመሆኑ በአገሪቱ ሰላምና መረጋጋት የፌደራሊስት ኮንፌደራሊስት ኃይሉ ቅድሚያ ስራ እንደሚሆን መናገራቸው ይታወሳል የፌደራሊስት ኃይሎች ቡድኑ ተወካይ አቶ ዮሐንስ አብርሃ የፌደራሊስት ኃይሎች ትብብር ብሔር የፌደራሊስት ኃይሎች ቡድን ተወካይ አቶ ዮሐንስ አብርሃ የፌደራሊስት ኃይሎች ትብብር ብሔር ብሔረሰቦች የራሳቸውን ጣፋንታ በራሳቸው የመወሰን ዕድልን የሚያረጋግጥ ነው በማለት ለብሉምበርግ ተናግረዋል ሪዮተርስ አብይ አህመድ ሰላማዊ ድርድርን ካልፈቀደ ኃይላችሁ መዲናዋን ይቆጣጠራሉ ብሎ ለኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ላቀረበው ጥያቄ ኦዳ ተርቢ በሰጠው ምላሽ ከተማዋን እንደሚቆጣጠሩ በመግለጽ ነገር ግን በጣም ብዙ ሰው የሚኖርበት በመሆኑ በከተማው ውስጥ ጦርነት ከማድረግ ሌላ ሰላማዊ ስምምነት ኖሮ መቆጣጠር ብንችል እንመርጣለን ብሏል የማይሆን ከሆነ ግን በኃይል የምንገባ ይሆናል በማለት ምላሽ ሰጥቷል ኦዳ ተርቢ አክሎም አብይ አህመድን ማባበልና እሱ ስልጣን ላይ ለማቆየት መሞከር የሚያመጣው ለውጥ የለም በማለት
አሜሪካ ስትራቴጂዋን መቀየር ይኖርባታል ብሏል። ቅማንት ወክላ በስብሰባው የተገኘችው መሬት የቅማንት ህዝብ ከፍተኛ ችግር ውስጥ መኖሩን በማስታወስ ህዝቡ በአገሩ በስጋት እንዲኖር ተደርጓል፣ ንብረቱ ተዘርፏል፣ ተፈናቅሎም ይገኛል በማለት በዚህ ጊዜ ደግሞ እየባስ ተብሎ ወደ ጦርነት በመወሰድ ላይ ይገኛል ስትል የህብረቱን አስፈላጊነት አስረድታለች። የጥምረቱ መቋቋምን ተከትሎ የብልጽግና መንግስት ኮሙኒኬሽን በሰጠው ምላሽ የኢትዮጵያ መንግስት በነፃና ፍትሃዊ ምርጫ የተቋቋመ ነው፣ ከአሸባሪ ቡድኖች እኩል ልንታይ አይገባም በማለት ዓለም ሊደግፈን ይገባል ሲል ጥሪ አቅርቧል። የብልጽግና ስርዓት መዋቅራችንን ከድንጋጤ ማውጣት በሚል እሳቤ የውሸት ዜናዎችን በማሰራጨት ስራ ዘመቻ እንዲሰራ መመሪያ መስጠቱ ነው የተገለጸው። የብልጽግና ስርዓት የውሸት ዜናዎችን በማሰራጨት ህዝቡን የማደናገር ስራዎች እንደ አንድ የትግል ስልት ሆኖ ስራ ላይ እንዲውል መመሪያ ማስተላለፉን ከስርዓቱ ውስጥ የተገኙ የመረጃ ምንጮቻችንን ለማወቅ ተችሏል። ተጨማሪ አለን። የውሸት ዜናዎችን የማሰራጨት ስራ አቅጣጫ የተቀመጠው የኦሮሚያ ቅርንጫፍ ብልጽግና ፓርቲ ጽፈት ቤት ሰሞኑን ወቅታዊ ሁኔታዎችን ለመገምገም በሚል ባካሄደው ስብሰባ ላይ መሆኑ ታውቋል። የስርዓቱ ማህበራዊ ሚዲያ አክቲቪስቶች፣ የዞኖችና የከተሞች ኮሙኒኬሽን ቢሮ ኃላፊዎች በዚህ ስብሰባ ላይ መገኘታቸውን የውስጥ ምንጮቻችን ገልጸዋል። የዚህ ሐሳብ መነሻ በተቃራኒያችን የተሰለፉት ኃይሎች የሚያደርጉት ዘመቻ በጦር ሜዳ ላይ ያለውን ሰራዊታችንን እስከ ማፍረስ ድረስ በመሄዱ ይህን ስልት በመጠቀም በድንጋጤና ስጋት ውስጥ የሰመጠውን መዋቅራችንን ለማውጣት መጠቀም አለብን የሚል የሥራ አቅጣጫ ተሰጥቷል። በቅርቡ ከብልጽግና ስርዓት ከፍተኛ ባለስልጣናት ጨምሮ የስርዓቱ የፕሮፓጋንዳ ማሽን የሆኑት የሚዲያ ተቋማት የሚወጡት የውሸት ዜናዎች ማሰራጨት ዘመቻ ይህንኑ የውሸት ዜናዎችን በማሰራጨት የስርዓቱን መዋቅር ከድንጋጤና ስጋት ማውጣት በማለት የተቀመጠውን ስራ አቅጣጫ ወደ ተግባር መቀየሩን ያመለክታል። በዚሁ መሰረት የኦሮሚያ ክልላዊ መንግስት በትናንትናው ዕለት በፌስቡክ ገጹ የትግራይ መንግስት ሴንትራል ኮማንድ ፖስት ቃል አቀባይ የሆኑት የአቶ ጌታቸው ረዳ ትዊተር ገጽ ላይ እንደተጻፈ በማስመሰል ፎቶሾፕ በመስራት የትግራይ ሰራዊት ከተቆጣጠራቸው ከደሴና ኮምቦልቻ ውስጥ ወደ ኋላ እያስወጣ ነው የሚል የውሸት መልእክት መለጠፉ ታይቷል። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አዲሱ አረጋ በዚሁ መልክ ይህን የውሸት ዜና በፌስቡክ ገጻቸው በመለጠፍ እያሰራጩ ነው። በመጨረሻም ከላይ በተገለጸው መሰረት የብልጽግና ስርዓት ኦሮሚያ ቅርንጫፍ ቢሮ ተመሳሳይና ብዛት ያላቸውን የውሸት ዜናዎች በመፈብረክ ላይ በመሆኑ ቄሮና ቀረን ጨምሮ መላው የኦሮሞ ህዝብ ከብልጽግና ስርዓት ካድሬዎችና ከስርዓቱ ዜና አውታሮችና መሳሎቻቸው በኩል ከሚወጡት ዜናዎች ራሳቸውን እንዲጠብቁ የስርዓቱ ውስጥ አዋቂዎች መልእክታቸውን አስተላልፈዋል። እግሬ የተሰኘ ሀገር በቀል የመረዳጃ ማህበር በድርቅ ለተጎዱ ዜጎች ድጋፍ አደረገ። ባሳለፍነው ወር በኦሮሚያ ክልል የተለያዩ አካባቢዎች የተከሰቱ ተፈጥሯዊና ሰው ሰራሽ ችግሮች የአርብቶ አደር ወገኖቻችንን ጨምሮ በተለያዩ አካባቢዎች የሚገኙ ዜጎችን ክፉኛ መጉዳቱን ይታወሳል። እነዚህ ተፈጥሯዊና ሰው ሰራሽ ችግሮች የሰው ህይወትን ጨምሮ በሺዎች የሚቆጠሩ የቤት እንስሳቶችንም ለሞት ዳርገዋል። ተጨማሪ አለን። በኦሮሚያ ክልል ቦረና ለተከሰተው ተፈጥሯዊና ሰው ሰራሽ ቀውስ የአጎራባች አካባቢዎችን ጨምሮ የተለያዩ ግለሰቦችና ሰብአዊ ቡድኖች ለችግሩ ለተጋለጡ ወገኖችና ለቤት እንስሳቶቻቸው ድጋፍ ሲያደርጉ ሰንብተዋል። በትናንትናው ዕለት ከተለያዩ የውጭና በሀገር ውስጥ ከሚገኙ ደጋግ ግለሰቦች የተወጣጣውና በኡስታዝ ራያ አባመጫ የሚመራው ኤጌሬ የተሰኘው የመረዳጃ ማህበር ለቦረና አርብቶ አደሮች ከ2 ሚሊዮን 300 ሺህ ብር በላይ ግምት ያለው የበቆሎ ዱቄት እርዳታ አድርገዋል። የእርዳታ እህሉ ለአርብቶ አደሩ በፍትሃዊነት እንዲከፋፈል ለሽማግሌዎችና ከማህበረሰቡ ለተወጣጡ የህብረተሰቡ ተወካዮች ማለትም ለአብ ካኬ ሞሉ ሶራ፣ ለአብ ገልገሎ ጃርሶና ለአብ ጀማል ሐሰን በአድራ ማስረከባቸውን አስታውቀዋል። እንደ ማህበሩ ገለጻ 1 ሚሊዮን 441 ሺህ ብር በኩዌት ከሚኖሩ ዜጎች የተገኘ ሲሆን 570 ሺህ ብር በጀርመን ከሚኖሩ ወገኖች የተቀረው የገንዘብ መጠን ደግሞ ከሀገር ውስጥ የተሰበሰበ ድጋፍ መሆኑን አስረድተዋል። የድርጅቱ ሰብሳቢ አክሎ ሲናገሩ በኦሮሚያ የተለያዩ አካባቢዎች ሰፊው ማህበረሰብ ለመሰል ችግሮች በመጋለጡ ሁሉም ማህበረሰብ ጋር በአንድ መድረስ ባይቻልም ሁኔታዎች በሚፈጥሩት አጋጣሚዎች ሁሉ ለቀሪው ህዝብ እንደሚደርሱ ተስፋ አለን ሲሉ ገልጸዋል። በመጨረሻም ይህ እርዳታ ለህዝቡ እንዲደርስ የበኩላቸውን ለተወጡ ሁሉ ልባዊ ምስጋናቸውን አቅርበዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው አርብ በተቀመጠው ስብሰባ በኢትዮጵያ ጦርነት እንዲቆም በሙሉ ድምጽ ጥሪ ማቅረቡን ሮይተርስ ዘገበ።
ስብሰባው እንዲካሄድ አየርላንድ፣ ኬንያ፣ ኒጀር፣ ቱኒዚያ፣ ሴንት ቪንሰንት እና ዘግሪነድስ የጠየቁ ሲሆን የምክር ቤቱ አባላት በሙሉ ድምጽ የኢትዮጵያ ጦርነት እንዲቆም ጠይቀዋል። በጦርነቱ የተሳተፉ ያሉ አካላት መከፋፈልና ግጭትን የሚያበዛ የጥላቻ ንግግሮችን ከማድረግ እንዲቆጠቡ የምክር ቤቱ አባላት ጠይቀዋል ሲል ሮይተርስ ዘግቧል። በተባበሩት መንግስታት የኢትዮጵያ አምባሳደር ሊንዳ ግሪንፊልድ ምክር ቤቱ ወሳኝ በሆነና በአንድ ድምጽ በአገሪቱ ጦርነት እንዲቆም ጠይቀዋል ማለታቸውን ዘገባው አንስቷል። በተጨማሪም የጸጥታው ምክር ቤት አባላት የዓለም አቀፍ የሰብአዊነትና የሰው ልጆች መብት ህጎች እንዲከበሩ፣ ሰብአዊ እርዳታዎች ሳይደናቀፉ እንዲዳረሱ፣ የህዝብ አስተዳደር እንዲመለስና የሰብአዊ እርዳታ እንዲጠናከር እንዲሁም ተኩስ ቆሞ የሰብአዊ እርዳታ ተጠናክሮ እንዲቀጥል መጠየቃቸውን ሮይተርስ ዘግቧል። ቱርክ በኢትዮጵያ በጦርነት ላይ ያሉ አካላት ጦርነቱን እንዲያቆሙ ጠየቀች። የቱርክ የውጭ ጉዳይ ሚኒስትር በትዊተር ገጹ በሰጠው መግለጫ በኢትዮጵያ ያለው ግጭት ሀገራቸውን እንዳሳሰበና ጉዳዩን በቅርበት እየተከታተሉ መሆኑን በመግለጽ በአስቸኳይ የተኩስ አቁም ስምምነት ተደርጎ በሀገሪቱ ሰላምና መረጋጋት እንዲፈጠር ጥሪ አቅርባለች። ሁሉም ፓርቲዎች ለድርድር እንዲቀርቡ በማሳሰብ ሀገራቸው ችግሩን ለመፍታት በሚደረገው ሂደት ውስጥ የበኩሏን ለመወጣት ዝግጁ መሆኗን ገልጿል። ቱርክ ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር ታሪካዊና ባህላዊ ግንኙነት እንዳላት በማስታወስ ሀገራቸው ግጭቱ ከጀመረበት ጊዜ አንስቶ የትግራይ ክልልን ጨምሮ ለኢትዮጵያ የምትሰጠውን ሰብአዊ እርዳታ ትቀጥላለችም ብሏል። ቱርክ የአብይ አህመድ ወዳጅ ሀገሮች ከሚባሉ ጥቂት ሀገሮች አንዷ ስትሆን አብይ አህመድ በተለያዩ አካላት እየተደረገበት ያለውን ጫና መቋቋም ተስኖት ከሀገር የሚፈረጥጥ ከሆነ ቱርክ ምናልባት አንዷ መዳረሻው ትሆናለች ተብሎ ይጠበቃል። ነገር ግን የዚህን መግለጫ መውጣት ተከትሎ የአብይ መልካም ወዳጅ የተባለችው ቱርክም በአብይ አህመድ ላይ ፊቷን ሳታዞር አልቀረችም ሲሉ ተንታኞች ይናገራሉ። ክቡራትና ክቡራን የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾች ለዕለቱ የያዝነው ዕለታዊ ዜና እስካሁኑ ነበር። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ